ኦኬ ዛሬ ከማትስ ጋር በተያያዘ ሪፍሌክሽን በሚል ጥያቄዎችን እንሰራለን ማለት ነው። እዚህ ጋር አንድ ጥያቄ ያለን ቀለል ባለ መልኩ ሳናወሳስበው ፊክስ እናደርገዋለን። ኦኬ let's dive in. Consider a line that passes through the point A 2, -3 A ነው። B ደግሞ B 6,5 ነው። And then write the equation of the line that is perpendicular to the line and pass through the point 4,1. አሁን ምንድነው እዚህ ጋር ያለን ሁለት ፖይንቶችን ሰጠንና ፐርፔንዲኩላር ነው ብላችሁ አሲም አድርጉ። ከዛ በዚህ ፐርፔንዲኩላር ደግሞ የሰጠን ፖይንት አለ 4,1 የሚባል ፖይንት አለ። ፐርፔንዲኩላር ላይ ሁሌም ማሰብ ያለብን ስሎፕ 1 እና ስሎፕ 2 ብዜታቸው -1 ይሆናል። ስሎፕ 1 እና ስሎፕ 2 ሁሌም ፐርፔንዲኩላር በሚሆንበት ጊዜ እኩል ነው ከ-1 ጋር ብለን እንሰራለን። ነገር ግን መጀመሪያ ስሎፕ 1ን ማግኘት አለብን ከነዚህ ከሁለቱ ከተሰጡን ፖይንቶች ማለት ነው። ይሄም ደግሞ ስናደርግ y2 ማይነስ y ኢኒሻል ኦቨር ወይም ደግሞ y1 ማለት ይቻላል። ከዛ x2 ማይነስ x ኢኒሻል ከዚህኛው ላይ ስሎፑን መጀመሪያን m1ን እናወጣለን። በዚህ ሰዓት ምን እናደርጋለን? m2ን m1ን y2 ብለናል። y2 እዚህ ጋር ስንት ነው? 5 ነው ያለን። ስለዚህ 5 ማይነስ ከዛ y ኢኒሻል ብለናል። የመጀመሪያው -3 ነው። ስለዚህ ቅንፍን ከፍትና -3 ኦቨር እናደርጋለን። ከዛ x2 አለን። x2 ማለት ነው 6 ነው። 6 ማይነስ x1 አለን 2 ከዛ 5 ማይነስ in the bracket -3 አለን። ይሄ ማለት እቺ ማይነስን ስታበዛት ፖዚቲቭ ይሆናል። በዚህ ሰዓት 5 ሲደመር 3 ይሆናል ማለት ነው። 5 ሲደመር 3 ኦቨር ይሄኛው ከታች ያለው 4 ይመጣልናል ኦሬዲ። ከዛ ከላይኛው 8 ሲካፈል ለ4 which means 2 በጣም አሪፍ 2 ይመጣል ማለት ነው። ስለዚህ ስሎፕ 1ን አገኘን። ስንት ነው? m1 2 ነው ማለት ነው። ስለዚህ እዚህ ጋር እንዳልነው m1 ታይምስ m2 እኩል ይሆናል -1 ብለናል። ስለዚህ m1ን አግኝተናል 2 ነው። m2ን አላገኘንም ከ-1 ጋር ኦቨር ለ2 እናደርጋለን። ይሄ ማለት ይሄ በዚህ ሲጠፋ m2ችን -1/2 ይሆናል ማለት ነው። በጣም አሪፍ በቃ ጨረስን። እዚህ ጋር m2 እዚህ ኳልስቱ -1/2 ይሄ ፐርፔንዲኩላር ሲሆን የm2 የሚመጣው ቀጣይ የሚመጣው የስሎፑ ስሎፕ ነው። ቀጣይ የሚመጣው ላይን ስሎፕ ነው። በዚህ ላይ ተመስርተን ላይኑን እንሰራለን ማለት ነው። ላይኗን የምንሰራበት ፎርሙላ ደግሞ አለች። ይሄ የመጀመሪያው ፎርሙላ ነው እንዳረሱት። እቺኛዋ በአጭሩ ስሎፕ እናወጣበት ፎርሙላ ናት። አሁን የምንጠቀማት ደግሞ y ማይነስ y1 እኩል ይሆናል ስሎፕ ያገኘናት ስሎፕ 2 የለችም እሷ። ከዛ x ማይነስ x ኢኒሻል ብለን እንሰራለን። y ያለን ማይነስ እዚህ ጋር የተሰጠን ፖይንት አለ 4,1 አሁን በዚህ ሰዓት እሱ መጠቀም እንጀምራለን ማለት ነው። y1 ስንል እሱን ነው። እቺ 1ን በy1 ቦታ እንከታለን 1 m2 ደግሞ ስሎፕ ነው። ስንት አገኘን? -1/2 -1
ኦቨር 2 ኤክስ ማይነስ ይሄኛው 4 ነው የተሰጠን ኤክስ ኢኒሻል እዚህ ጋር ማለት ነው። የተሰጠን ፖይንት ስንት ነው? 4 ነው። ስለዚህ 4 እናደርጋለን ማለት ነው። ይህንን ዲስትሪቢዩት ስናደርገው ዋይ ማይነስ 1 እኩል ይሆናል ማይነስ 1 ኦቨር 2 ኤክስ እቺ ማይነስን ስትመጣ ፖዚቲቭ ይሆናል። ከዛ ፕላስ እናደርገዋለን 4 ለ2 2 ይሆናል 2 ለ2 1 ነው። ስለዚህ ፕላስ 2 ይሆንልናል ማለት ነው። ከዛ ላይክ ተርም መሰብሰብ ነው አሁን ቫሪያብሉን ከቫሪያብል ጋር። ነገር ግን አሁን የስሎፕ ኦፍ ዘ ላይን እየፈለግን ስለሆነ አንዴ ስሎፕቱን አግኝተናል። ስለዚህ አሁን ላይኑ ላይ ነው እያተኮረን ያለ ነው። ይችኛዋን ቁጥር ወደዛኛው ብቻ ማሻገር ነው የሚጠበቅብን። ይህ ማለት y is equals to minus 1 over 2 x ማይነስ 1 ወደዛ ስናሻግራት ፖዚቲቭ ይሆናል። ከዛ ከሁለት ጋር ስንደምረው ስንት ይሆናል? 3 ይሆናል ማለት ነው። 3 በቃ ይችኛው እንድናገኝ የተፈለገው። ስለዚህ በአጭሩ ቅድምን ብለን ወሰንን የሚመጣው ቀጣይ እየመጣ ያለው ስሎፑ ማይነስ 1 over 2 ነው ብለን ወስነን ነበር። ይኸው ሁሌም ሊዲንግ ኮኤፊሽንት ከኤክስ አጠገብ ኤክስ ላይ ያለው ሊዲንግ ኮኤፊሽንት ስሎፓችን ነው ማለት ነው። ስለዚህ ቅድሚያ የወሰንለት ስሎፕ ይኸው እዚህ ጋር የወሰንለት እዚህ ጋር